በኢትዮጵያ በስፋት ከሚታወቁት ባህላዊ ስፖርቶች ውስጥ የገና ጨዋታ አንዱ ነው። ይህ ባህላዊ ስፖርት በየዓመቱ በተለይ ከገና በዓል አከባበር ጋር በተያያዘ በተለያዩ የኢትዮጵያ አካባቢዎች በስፋት ይካሄዳል። በአማራ ክልል ሰሜን ሸዋ ዞን አንጎለላና ጠራ ወረዳ ውስጥ ተመሳሳይ መጠሪያ ያለው ግን በአይነቱ የተለየ ባህላዊ ጨዋታ እንደሚገኝ ሰማንና ወደ ስፍራው አቀናን። በወረዳው አሳ ባህር ቀበሌ ውስጥ ልዩ ስሙ ሀራምባ እየተባለ ወደሚጠራው አካባቢ ለመድረስ በአዲስ አበባ ሰሜናዊ ክፍል ወደ ደሴ የሚወስደው መስመር ይዘን 110 ኪሎ ሜትር ከተጓዝን በኋላ ጫጫ ወርደን ትንሽ ፈታኝ የሆነ የእግር ጉዞ ማድረግ ይጠበቅብናል። ወደ ስፍራው እስክንደርስ ድረስ ራግቢ ተብሎ ስለሚጠራው የስፖርት አይነት ጥቂት ልበላችሁ። በ19ኛው ክፍለ ዘመን መጀመሪያ አካባቢ ኢንግላንድ ውስጥ እንደተጀመረ የሚነገርለት ራግቢ ሞላላ ቅርጽ ያላትን ኳስ በእጅ ይዞ በመሮጥና ግብ በማስቆጠር የሚካሄድ ጨዋታ ነው። ጨዋታው እስከ 144 ሜትር በ70 ሜትር ስፋት ባለው ምቹ ሜዳ ላይ የሚካሄድ ሲሆን በሁለት መልኩ ግብ ማስቆጠር ይቻላል። አንደኛው መንገድ ኳሷን በእጅ ይዞ በመሮጥና ከተቃራኒ ቡድን የግብ መስመር አልፎ በማስቀመጥ ሲሆን ሁለተኛው ደግሞ ኳሷን በእግር ለግቶ የኤች ፊደል ቅርጽ ባለው ጎል አግዳሚ መስመር ላይ ማሳለፍ ነው። ራግቢ አሁን ዘመናዊ ቅርጽን ይዞ እየተካሄደ ያለ የስፖርት አይነት ቢሆንም እዚህ ኢትዮጵያ ውስጥ ከሚካሄደው ገና ባህላዊ ስፖርት ጋር የሚወራረሱ ጉዳዮች አሉት። ይህ ባህላዊ ስፖርት ከፋሲካ በዓል ምሽት አንስቶ ለ8 ቀናት የሚካሄድ ነው። ከራግቢ ያልተናነሰ ትግል የሚጠይቀው ጨዋታ ለዘመናት ሲካሄድ የቆየበት ቦታ ደግሞ እጅግ አስቸጋሪ ነው። ምንም እንኳን ቦታው ሜዳማ ከመሆን ይልቅ ወጣ ገባና ድንጋያማ ቢሆንም ለሀራምባና አካባቢው ወንዶች ግን ይህ አይበግራቸውም። በከባድ ትንቅንቅ የተሞላው ባህላዊ ጨዋታቸው ሁሌም በየዓመቱ እዚህ ቦታ ላይ ይካሄዳል። የመጫወቻ ቦታው በኖራ የተሰመረ ወይም ደግሞ ተለክቶ የተለየ የግብ ክልል የለውም። ኳሷን በእጁ ይዞ በዚች ዛፍ አጠገብ ያለፈ ጎል እንዳገባ ይቆጠራል። በዚህኛው በኩልም ይህን ዛፍ ማለፍ ነጥብ ያስገኛል። የሀራምባ ሰዎች ገና እያሉ የሚጠሩትን ጨዋታ ወትሮ ከምናቀው ገና የሚለየው ኳስን በዱላ ያንከባለሉ ከመጫወት ይልቅ በእጅ ይዞ በመሮጥና ታግሎ በማምለጥ የሚካሄድ መሆኑ ነው። ጨዋታውን በዋነኛነት የሚመሩት የሁለቱ ተቃራኒ ቡድን አባቶች ናቸው። ጨዋታውን ኳስን በማጓን አሊያም ሮጦ ለማምለጥ በአመቺ ሁኔታ ላይ ላለው የቡድናቸው አባል በማቀበል ወይም ደግሞ በእነሱ አጠራር በማጉረስ ይጀምሩታል። ኳስ ማቀበል ሲነሳ ታዲያ የተቃራኒ ቡድን አንበል ወይም ደግሞ አባት ይሁንታ ግድ ይላል። ለዚህም በሁለቱ አባቶች እጅ ብቻ የሚገኙት አጫጭር ዱላዎች ወሳኝ ድርሻ አላቸው። ኳስ የማቀበል ተራው የደረሰው አባት የተቃራኒውን ቡድን አባት ዱላ በያዘው ዱላ ሳያስነካ በፍጹም ማቀበል አይችልም። የመከላከሉ ተራ የደረሰው ቡድን አባት ደግሞ ዱላውን የሚያስነካው ልጆቹ ኳሷ እጁ የገባችለትን ማንኛውም ተቀናቃኝ ከመካከላቸው አፈትልከው ግብ ሳያስቆጥር ለመያዝ በተጠንቀቅ ላይ መሆናቸውን ሲያረጋግጥ ብቻ ነው። በጨዋታው ሕግ ኳስ ማቀበል አይፈቀድም። አስቀድሞ ኳሷን በእጁ ያስገባው ተጫዋች ከየትኛውም ርቀት ላይ ቢሆን ከመላው የተቀናቃኝ ቡድን አባላት የሚጠብቀውን ከባድ የመከላከል ፈተና አልፎ ግብ ማስቆጠር የእሱ ድርሻ ብቻ ይሆናል። ከእያንዳንዱ የተቃራኒ ቡድን ተጫዋች በግልም ሆነ በጋራ የሚጠብቀው ታግሎ የማስጣል ትንቅንቅ ግን በጨዋታው ግብ ማስቆጠርን እጅግ ፈታኝ ያደርገዋል። በዚህ መሃል በሚፈጠረው ትግል ኳስ ከሯጩ እጅ ሳትታሰብ አፈትልካ ከወደቀች አንስቶ መሮጥ ይቻላል። በራግቢ ሕግም ይሄው ተግባራዊ ይሆናል። ማንም ይሁን ማን ኳስን በእጅ ይዞ በነጻነት መሮጥ የማይታሰብ በመሆኑ ከፊት ለፊት የሚደቀነውን ተከላካይ ሁሉ ታግሎ ማሸነፍና ሮጦ ማምለጥ ምንጊዜም የግድ ነው። በዚህ መሃል መውደቅ፣ መነሳት፣ መጋጨትና መድማት እንዲሁም የልብስ መቀደድ የተለመዱ ናቸው በእኛው ባህላዊ የገና ጨዋታና በባህር ማዶው ራግቢ ስፖርት። አንዳንዶች ታዲያ አንድም በቀላሉ ላለመያዝ አንድም ልብስ ላለማስቀደድ ከወገብ በላይ ልብሳቸውን አውልቀው ነው የሚጫወቱት። እሺ ወርቁ አሁን ያገኘው ገና ጨዋታ ላይ ነው። ልብስ ነው ያለከው ለምንድን ነው? እንዳይቀደድ ነው።
በለብሰው ልብሴ ስለሚቀደድ ስለሚይዙኝ በቃ ባካሌ ስለሆነ በጣም ጨዋታው ይደምቃል ብዬ ነው። ትግሉ ፈታኝና የማይቋቋሙት አይነት ከሆነ ግን ኳስን ወደ ቡድኑ አባት መመለስ ያስፈልጋል። የማጥቃት ሙከራው እንደገና ከመሃል ሜዳ እንዲጀመር፣ ኳስን በእጅ ይዞ መሮጡ በአንድ በኩል፣ ኳስን ለማስጣል የሚደረገው ትንቅንቅ ደግሞ በሌላ በኩል ራግቢንና የኛን ገና ከሚያመሳስሏቸው ነገሮች ዋነኞቹ ናቸው። በእርግጥ ራግቢ ዓለም አቀፍ እውቅና ተሰጥቶት የተጻፈ ሕግ ወጥቶለት በስፋት ለመካሄድ የበቃ ጨዋታ ቢሆንም ይሄኛው የገና ጨዋታ ግን እንዳለ እንኳን ሳይታወቅ ብዙ አስርተ ዓመታትን አስቆጥሯል። ይህ ሳናውቀው ለዘመናት ተደብቆ የኖረ ባህላዊ ጨዋታ መቼ እንደተጀመረ በውል የሚታወቅ ነገር የለም። ነገር ግን ከ100 ዓመታት በላይ ለማስቆጠሩ ህያው ማስረጃዎች አሉ። የ70 ዓመቱ አዛውንት ቄስ ብርሃን ገብረ ሚካኤል በጨዋታው ለ50 ዓመታት ያህል ተካፍለዋል። አሁን ሜዳ ውስጥ ገብተው ባይጫወቱም ሁሌም በየዓመቱ ግን ሌሎች ሲጫወቱ ለመመልከትና የጉብዝና ወራታቸውን በትዝታ ለመመልከት ከዚህ ቦታ አይቀሩም። ይህን ጨዋታ እርሱ ይጫወቱ ነበር ልጅ እያለ በልጅነት ሰው አይደስ ይሮጥ አሁን ሸመገልኩ ጊዜያት የቆየው ገና የኔ እንኳን አባቴ ሳይወለዱ የቆየ ነው። ለነሃላ ይላል ለነሃላ ዋ አዚያ ካይረግጣል። ታዲያ እንግዲህ በገና ጨዋታ አይቆጡም ጌታ ማጨዋት ነው እንጂ ከመገር የመቶኛው ጋር ይጫወታሉ፣ ተዝግባ መቶኛው ጋር ይጫወታሉ። ኮሽለ ቀን በቀል የለ እንደ በሰላም ምን ጨዋታው አሁን የፋሲ ጋባል ያው ተሳምንት እስከ ሳምንት ነው። ከሁድ ጀምሮ እስከ ሁድ ማለት ነው። ለምንድን ነው ለፋሲካ በዓል ጊዜ ብቻ ይሄንን ጨዋታ የምትጫወቱት? ለገና ምን ጨዋታለን? ለገና ግን ያው አንድ ቀን ሁለት ቀን ነው እንጂ ብዙ አንጫወትም። ፋሲካ ያው በዓል ስለሆነ ተሳምንት እስከ ሳምንት ነው። ጨዋታው በሁለት ቡድኖች መካከል የሚካሄድ ሲሆን የየቡድኑ አባላት ቁጥር ግን አይወሰንም። ሜዳው ሰፊ ስለሆነ መጫወት የፈለገውን ሁሉ ያስተናግዳል። በዚህ ጨዋታ የእረፍት ጊዜ የሚባል የለም። ጨዋታው ራሱ የሚቆመው በተፈጥሮ አስገዳጅነት ብቻ ነው። አመሻሹ ላይ 10 ሰዓት አካባቢ የሚጀምረው ፍልሚያ ፀሐይ ብርሃኗን ስትከለክልና ኳሷ ለእይታ ልመች ስትል ብቻ ፍጻሜውን ያገኛል።